ወንጀለኛው ዶክተር ቢኒያም በለጠ። የመቄዶንያው መስራች ዶክተር ቢኒያም እንዴት ወንጀለኛ ሆነ? የማስደምጣችሁናል። አብራችሁ ይቆዩ። ዶክተር ቢኒያም ከአባቱ በለጠ አዲስ እንዲሁም ከእናቱ ጽጌ በቀለ በ1968 ዓ.ም ይህችን ዓለም ተቀላቀለ። ትውልድና እድገቱን በአዲስ አበባ ኮተቤ አካባቢ ነው። እንደማንኛውም ኢትዮጵያዊ ወጣትም ትምህርቱን ሲከታተል ቆይቶ በመጨረሻም የሀገር አቀፍ ፈተናውን በ4 ነጥብ በማጠናቀቅ የአዲስ አበባ ዩኒቨርሲቲን ተቀላቅሏል። በመቀጠልም በ1990 ዓ.ም በሕግ የመጀመሪያ ዲግሪውን አግኝቷል። ቢሆንም ቢኒያም ከልጅነቱ ጀምሮ የተናቁ ለሚባሉ ወይም ለአቅመ ደካሞች የተለየ ፍቅር ነበረውና የምርቃት ፕሮግራሙን እንደማንኛውም ተመራቂ ቅንጦት ነገሮችን በማድረግ ላይ ያሳልፈው አልወደደም። ይልቁንም ህመምተኞችንና አቅመ ደካሞችን ከየጎዳናው ሰብስቦ በመካከላቸው በመገኘት አከበረ እንጂ። ቢኒያም ከተመረቀም በኋላ ብዙም ሳይቆይ በአቃቢ ህግነት በመቀጠር ለ3 ዓመታት አገልግሏል። ቢሆንም ግን ባገኘው አጋጣሚ ሁሉ ሰውን መርዳት እንዳለበት ያምናልና ያለበት የሙያ መስክ እንዲኮፈስ አላደረገውም። የህግ ጉዳይ ገጥሟቸው ነገር ግን አቅም ለሌላቸው ሰዎች በነፃ ጥብቅና ይቆምላቸው ነበር። የሚገርመው ደግሞ ደሞዙንም ለግል ጉዳዩ መዋል አላሰኘውም። ምንም ሳያስቀር ለችግረኞች ያከፋፍለው ነበር። ከዚያም በዚህ ተግባሩ ስራውን ከመርዳት ጋር አቆራኝቶ ለ3 ዓመታት ሀገሩንና ወገኑን ሲያገለግል ከቆየ በኋላ ወደ ሀገር አሜሪካ አቅንቷል። ነገር ግን ወደ አሜሪካ የሄደው ብዙዎቻችን እንደምንገምተውና እንደምናፍቀው ለራሱና ለወደፊት ቤተሰቡ የተሻለ ህይወትን ለማመቻቸት አልነበረም። የቢኒያም ዓላማ ከዚህ የተለየ ነው። በእውቀትና በገንዘብ አቅሙ ራሱን አሳድጎ ወደ ሀገሩ ተመልሶ ጧሪ ቀባሪ አስታማሚ የሌላቸውን መርዳት ነው። ይህ ነበር ህልሙ። ለዚህም ሲል ታዲያ በዚያው በአሜሪካ ሁለተኛ ዲግሪውን በፊላንትሮፒ ጨርሶ ተመረቀ። ፊላንትሮፒ ስለመስጠትና ለጋስነት የሚያጠና የትምህርት ዘርፍ ነው። ከዚህ ጎን ለጎንም ሰዎችን ለመርዳት ሲል በአሜሪካ ዝቅ ያሉና አድካሚ የሚባሉ ስራዎችን ሰርቷል። የዶክተር ቢኒያም ቤተሰቦች ጥሩ የኢኮኖሚ አቅም አላቸው ከሚባሉት መካከል ናቸው። እናትና አባቱን ጨምሮ አብዛኞቹ ቤተሰቦች የሚኖሩት እዚያው አሜሪካ ነው። በመሃልም ከወንድሞቹ ጋር በአሜሪካ ሱፐር ማርኬት ከፍተው ይሰሩ ነበር። ቢኒያም ግን ራሱን የካደ ነውና በየጎዳና የወደቁ የሀገሩ ችግረኞች ሁኔታ በልቡ ላይ ተሰንቅሮ ረፍት ቢነሰው ሁላችን የምናፍቃትን አሜሪካን ጥሎ ያለውን ያካበተውን ይዞ ወደ ሀገሩ ተመለሰ። ለሰዎች ለመኖር ሲል ቤተሰቡንና ቅንጡ ህይወትን ጥሎ መጣ። ቤተሰቦቹም በአዲስ አበባ ይኖሩበት የነበረውና በወቅቱ በወር ከ40 ሺህ ብር በላይ ይከራይ የነበረው ሰፊ ግቢ ያለው ቤታቸውን በስጦታ አበረከቱለት። ለቢኒያም ጥሩ ዕድል የከፈተለት ይመስላል። ምንም ሳያመነታና ሁለቴ ማሰብ ሳያስፈልገው ቤተሰቦቹ የሰጡትን ግቢ ለደካሞችና ለህመምተኞች በሚያመች መልኩ ካስተካከለው በኋላ የአረጋውያን መርጃ ብለው በመሰየም የሚችለውን የአካል አቅመ ደካሞችን በመሰብሰብና እነሱን በመንከባከብ ህልሙን ሀ ብሎ ጀመረ። ቢኒያም ሰውን ለመርዳት ሰው መሆን በቂ ነው የሚል ተራማጅ ሀሳብም አለው። ለዚህ መሩም ራሱን አሳልፎ የሰጠ ነው። ያገኘውን አጋጣሚ ሁሉም ሰዎችን ለመርዳት ይጠቀምበታል። ታዲያ የሆነ ወቅት ላይ በተደረገለት ቃለ መጠይቅ ከአሜሪካ ቅንጡ ከሆነ ህይወት ለምን መጣ? ምንስ አነሳሳ? ተብሎ ሲጠየቅ እንዲህ ሲል መልሷል። ጥሩ ኑሮ አሜሪካ መኖር አይደለም። ጥሩ ኑሮ ማለት ከተናቁ ሰዎች ጋር አብሮ መኖር ነው። ምክንያቱም ይህ ዓለም የውሸት ዓለም ነው። ሀብት፣ ዝና፣ ውበትና ስልጣን ሁሉም ነገር ያልፋል። የማያልፈው መንፈሳዊ ሀብት ነው ሲል ተደምጧል። በተጨማሪም የምዕራባውያን ስልጣኔ አብዝቶ እንደሚጸየፍም ተናግሯል። አሁን ላይ ያኔ ቤተሰቦቹ ግቢ ውስጥ የጀመረውን የአረጋውያን መርጃ መንግስት በሰጠው 25,000 ካሬ ገደማ መሬት ላይ በማስፋፋት ድርጅቱንም ስም መቄዶንያን ብሎ በመሰየም እንዲሁም በተለያዩ የሀገራችን ክፍሎች 25 የሚደርሱ ቅርንጫፎችን በመክፈት ልበቀና ኢትዮጵያውያን በሚያደርጉለት አስተዋጽኦ እየታገዘ በአጠቃላይ ከ10,000 በላይ አቅመ ደካሞችን እየተንከባከበ ይገኛል። ቢኒያም ባለትዳርም ነው። ታዲያ ስለ ትዳር ህይወቱ ሲናገር ለባለቤቱ የተለየ ቦታ በመስጠት ነው። ባለቤቱ ሌኒ ገብረየሱስ ትባላለች። የመቄዶንያን መስራችን የሳርሆን እሷ ናት። እሷ ለበሽተኞች የተፈጠረች የህሙማን መድኃኒት ናት ሲል ያሞካሻታል። ስለ ትውውቃቸውና ስለ ፍቅር ህይወታቸውን በተደረገለት ቃለ መጠይቅ የሚከተለውን ብሏል። ያወኳት ገዳም በሄድኩበት ወቅት ነው። ለ16 ዓመታት በገዳማት በድንግልና ተወስና ትኖር ነበር። እዚያም እያለች አቅመ ደካሞችን በመንከባከብና በማገዝ ለቅድስና ህይወቷ የተጋች ነበረች። በማስከተልም ከተዋወቅን በኋላ ያለውበትን ሁኔታና ዓላማዬን አስረድቻት ከጎኔ ሆና እንድታግዜ ደጋግሜ ደጅ ጸናው። በመጀመሪያ የከበዳት ቢሆንም የነገሩ እውነታ ተገልጾላት በሀሳቤ ተስማማች ሲል ተናግሯል። ከዚህ በማስከተልም በዚያው በቀድሞ መርጃ ማዕከል ውስጥ በአረጋውያን ታጅበው ጋብቻቸውን በስርዓተ ተክሊል ፈጽመዋል። አሁን ላይም ባለቤቱን ለኒ በመቄዶንያን ውስጥ ትልቁን አስተዋጽኦ እያበረከተች ትገኛለች። ቢኒያም ለሚረዳቸው ሰዎች ያለው አክብሮትና ግምት እጅግ የበዛ ነው። እሱ እኛ እንደምንለው ተረጆች አሊያም ታማሚዎች ብሎ አይጠራቸውም። ይልቁንም የቤተሰብ አባላት ሰዎች እያለ እንጂ የሚኖረውም ከነሱ እንዳንዳቸው ሆነው በመካከላቸው ነው። እንግዲህ ቢኒያም ማለት በአጭሩ ራሱ ለሌሎች ሰዎች ህልውና አሳልፎ የሰጠ በፍጹም ለራሱ ኑሮ የሚያውቅ የተቀደሰ ልብ ያለው ሰው ነው። ቢኒያም ግን ክቡሩ የሰው ልጅ በተራ ገንዘብ በሚለወጥበት ዘመን ላይ ቆሞ ሰማያዊውን የዘላለም ህይወት አሻግሮ እየተመለከተ ቅንጡ ህይወቱና ራሱ ለሌሎች አሳልፎ ሰጠ። ይህ በጎነቱም በብዙዎች ዘንድ ከእድሜው በላይ የሆነ አንቱታና ክብርን አስገኝቶለታል። በዚህ ተግባሩም የአዲስ አበባ ዩኒቨርሲቲ ባለፈው ዓመት የክብር ዶክትሬትን አበርክቶለታል። በፕሮግራሙ ላይም ያልተጠበቀ ነገር ሆነ። ቢኒያም ወደ መድረኩ ሲወጣ አዳራሹ በድጋፍ ድምጽና በጭብጨባ ተናወጠ። ሆኖም ትሁቱ ቢኒያም ምንም እንኳን ይህ ማድረግ ለሱ የሚያንስበት ቢሆንም
ለከንቱ ውዳሴ አልታመነም። እንዲህም ሲል ተደመጠ። ለኔ አይገባኝም። ቢንያም ማለት ተራ ሰው ነው። ምንም ያልሰራ ወንጀለኛ ነው። ስርች እንኳን የማልበላ ለሰው ሸክም የሆንኩ በሽተኛ ነኝ በማለት በሰቀቀን ተናገረ። ብዙ ምሁራን፣ ተመራቂና የምርቃቱ ታዳሚዎች በሙሉ ልባቸው ተነካ፣ በእንባም ተራጩ። አዎ ቢንያም የስጋ ህመምተኛ ነው። ለምን እንደማይታከም ሲጠየቅም በሽታ የእግዚአብሔር ስጦታ ነው፣ ለበጎ ሊሆን ይችላል። እግዚአብሔር ሁሌ ልክ ነው፣ አይሳሳትም። እበላለሁ፣ ጠጣለሁ፣ ከዚህ በላይ ምን እፈልጋለሁ ሲልም ያክላል። ግን እሱ እንዳለው ዶክተር ቢንያም ወንጀለኛ ነው? እሱ ወንጀለኛ ከሆነ የእኛስ ወንጀለኝነት በምን ቃል ይገለጽ ይሆን? እንዴትስ ሊመዘን ይችል ይሆን? ይገርማል። የብዙዎች ጧሪ ቀባሪ፣ ሄሮችና የሙማን አለኝታ፣ ሙሉ ማንነቱን ለሰዎች አሳልፎ የሰጠው ዶክተር ቢንያም ግን ወንጀለኛ ነኝ በማለት ራሱን በአደባባይ ከሰሰ። ለዶክተር ቢንያም ደግመውን ባንችል እንኳን ራሳችንን ከክፉ ስራ እንቆጥብ። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው ይባላልና አነሰ በዛ ሳንል አቅማችን ለመቄዶንያን በማበርከት ምድራዊ ደስታንና ሰማያዊ ሀብትና ትርፍላለሁ። እኔ አበቃው። ዶክተር ቢንያም ግን በበጎ ስራው ቀጥለዋል። ቸርን ሰንብት።